ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እንግዲህ ዛሬ ሱቄ ላይ ነው ያለሁት። ያው 15 ቀን አልፎኛል የእቃ ቪዲዮ ፖስት ካደረኩኝ። እንግዲህ የዛሬው አሁን ያለበትን ዋጋ እያንዳንዱን የምነግራችሁ ይሆናል። የሚቀርጸኝ ስለሌለ ራሴ እየቀረጽኩ ነው ያለሁት ማለት ነው። እነዚህ የምታያቸው ሴራሚክ ድስቶች 4 ዶሮ 3 ዶሮ 2 ዶሮ ዋጋ 19500፣ ሴራሚክ ደግሞ አንድ አምስቱ 15000 ብር። እዚህ ጋር ያለው እቺን የምታያት 15000 ብር። ቴልፎርድ በኦሪጂናሉ በዱባዩ ደግሞ 15500 ብር። እዚህ ጋር ደግሞ የኪችን ካቢኔት ሴሪዎች አሉ ከ2000 ብር እስከ 4500 ብር አለ። በተጨማሪ እነዚህ የምታያቸው የቡና ሲኒዎች በተለያየ ከለር እና ዲዛይን አለ። ዋጋ ደርዘኑ 12 ሲኒ 12 ማስቀመጫ 4500 ብር። በፈለጋችሁት ማዘዝ ትችላላችሁ እናንተ። እዚች ጋር ደግሞ የምትመለከቷቸው ፔርሙዞች ናቸው። ከግማሽ ሊትር እስከ 3 ሊትር አለ ማለት ነው። በፈለጋችሁት እናንተ ማዘዝ ትችላላችሁ ማለት ነው። ፔርሙዞችም ዋጋ ጨምረዋል። እንደ መጀመሪያ አይደለም። ኦሪጂናል ፔርሙዝ 2 ሊትር 2800 ብር ነው እየተሸጠ ያለው ማለት ነው። ከዛ በተጨማሪ እዚች ጋር ፔርሙዝ ሳህኖች አሉ። የራሳቸው ማንጠልጠያ ዘንቢል ያላቸው ዋጋ 6000 ብር። እዚች ጋር ያሉት ብረት ሳህኖች አሉ 5000 ብር። ፔርሙዝ ሳህን አንድ አምስቱ 4500 ብር። ሴት ላስቲክ የኪችን እና የፍሪጅ ደግሞ 2500 ብር። እነዚህ ደግሞ በተለያየ ከለር የምታዩቸው 3 ፍሬ የተለያየ ነገር ማቅረቢያ የሚሆኑ ናቸው። ዋጋ 3300 ብር ሂሳብ ናቸው ማለት ነው። በተጨማሪ እዚች ጋር ደግሞ ስቶቮች አሉ። ተች አለ። ተች ትልቁ ባለ 2 ዋጋ 10000 ብር። ሳቺ አለ በምድጃው በሽቦ አለ 4300 ብር። ታች ባለ አንዱ 5500 እና በቃ በፈለጋችሁት ማዘዝ ትችላላችሁ። እነዚህም የምታያቸው የወጥ መቀነሻ ከ3000 ብር እስከ 4000 ብር አለ። እዚህ ጋር አንድ 5 ደግሞ ኖርማል ሳህን ነው ዋጋ 6000 ብር። ከዛ በመቀጠል እነዚህ የምታያቸው ድስቶች ናቸው። ዛች ጋር 6 ፍሬ ድስት አለ። ኦሪጂናል የዱባይ ድስት ነው ዋጋ 15000 ብር። እዚች ጋር 3 ፍሬ ፔርሙዝ ሳህን ነው ዋጋ 6000 ብር። ኩከር አለ 7 ሊትር 9 ሊትር 11 ሊትር እና 25 ሊትር አለ። በፈለጋችሁት ኦርደር ማለት ትችላላችሁ። እነዚህ የምታያቸው ደግሞ ሸክላ ሳህኖች ናቸው። ከፈለጋችሁ ባለ 3 ሴሪ አለ። በንጥል አንዳንድ ፍሬ አለ። እነዚህ ደግሞ ኦሪጂናል የሆኑ ከዱባይ የገቡ ጣን ማጨሻዎች ናቸው። እናንተ ፈለጋችሁት ማዘዝ ትችላላችሁ። ከዛ በመቀጠል እዚህ ጋር ወደ የቡና መፍጫ ነው የሚሄድላችሁ። እጄ ላይ ያለው አሁን እኔ 200 እና 400 1000 ግራም ነው ያለው ማለት ነው። ከ7000 ብር እስከ 19500 ብር ማለት ነው ያሉት። እነዚህ 1000 ግራም ማለት 1 ኪሎ የሚፈጭ ከ1 ኪሎም በላይ የሚፈጭ ምክንያቱም እኔ እናቴ ቤት ስላለ ስለምንገለገልበት አውቀዋለሁ ማለት ነው። ቦይለሮች አሉ ከ1 ሊትር እስከ 2 ሊትር ከግማሽ አለ። ከ2500 እስከ 4000 ብር ዋጋ በተለያየ ማርክ አለ። ሃርዶ አለ፣ ሳቺ አለ፣ ማራዶ አለ፣ ሳንፎርድ አለ። ፈለጋችሁት ኦርደር ማድረግ ትችላላችሁ። ኮምፕሌት ሲኒ በጥበብና በሳባ በፈለጋችሁት ማዘዝ ትችላላችሁ። ዋጋ 5500 ብር። ፔርሙዝ 3 ሊትር 4000 ብር። እዚህ ጋር የወተት መስከነ ማንቆርቆሪያው ሴሪ ነው ዋጋ 5000 ብር። በተጨማሪ ብርጭቆ 6 ብርጭቆ አንድ ጆክ ሴሪ ነው ዋጋ 3500 ብር። እዚህ ጋር የወይን ብርጭቆዎች አሉ ከ6000 ብር እስከ 4500 ብር። በተጨማሪ እዚች ጋር ደግሞ እዚህ ጋር የምትመለከቱት የሽንኩርት መፍጫዎች ናቸው። እንደዚህ በፕረስ የምትፈጭ መብራት ሳይኖርና በፈለጋችሁት በመብራትም የሚፈጭ መብራት ሳይኖር ሲቀርም የሚፈጭ አለ።
ከ1500 እስከ 7000 ብር ማለት ነው። እዚች ጋር ደግሞ ጁሰሮች አሉ። ሳች ያለ ሳንፎርድ አለ፣ በተለያየ ማርክ አለ። ከ3500 እስከ 6500 አለ። በተለያየ እናንተ ማዘዝ ትችላላችሁ። እዚች ጋር ፊልተር የቡና አለ። የቡና መፍጫዎች አሉ። ፊልተር ከ1000 ብር እስከ 2200 ብር። እዚህ ጋር የቡና መፍጫ ደግሞ ከ1800 ብር እስከ 2500 ብር። እነሱም ጨምረው ነው። በተጨማሪ እዚህ ጋር የተለያዩ ማንቆርቆሪያዎች አሉ የምታያቸው። ብረት አለ፣ ኖርማል የሚጣደው ጠርሙሱ አለ። እዚች ጋርም ጎልደኖቹ የሚጣዱ ናቸው። እኔ ራሴ ስለምወስዳቸው እቃቸው ምንም ችግር የለውም። እነዚህ ዋጋ የምታያቸው 2500 ብር ሂሳብ ናቸው። በተጨማሪ ደግሞ እዚህ ጋር ልግባላችሁ ሰርቪሶች ናቸው። በሰርክል አለ፣ በአራት ማዕዘን አለ፣ በጎልደን በኦሪጂናሉ አለ። ከ1000 ብር እስከ 6500 ብር ሰርቪሶች በተለያየ ከለር ነው ያለው። እናንተ ማዘዝ ብቻ ነው የሚጠበቅባችሁ። እነዚህም የምታያቸው ማንኪያ ሾካ ሴሪዎች 3000 ብር። የምግብ የቁርጥ ሰርቪሶች ደግሞ ከ100 ብር እስከ 250 ብር አለ። እነዚህ የምታያቸው ብዙዎቻችሁ እየጠየቃችሁኝ ነው። ለምለም በቀደም ወስደ ቪዲዮ ሰርታበታለች አለ። የምትፈልጉ ልጆች 6 ብርጭቆ 1 ጆክ 3500 ብር። የወይንና የውስኪ ደግሞ ደርዘኑ 5000 ብር። እነዚህ የምታዩቸው ኦሪጂናል የጥበብ ትሪ ነው። 3 ፍሬ ነው። 3000 ብር ነው። በኦሪጂናሉ ነው። ባለ 1500ም አለ። ይሄ ግን ስቲከር አይደለም፣ የሚላጥ አይደለም፣ ሰፊ ነው። ኦሪጂናሉ ነው። እነዚህ ደግሞ ኪችን ካቢኔት ላይ የተለያየ ነገር ማስቀመጫ የሚሆኑ ባለ 7 እና ባለ 7 ኦኬ። ይሄም ባለ ሁለቱም ባለ 7 ነው። ዋጋ 8500 ብር። ሴራሚኮች ናቸው። የራሳቸው የሆነ ማስቀመጫ አላቸው። በጣም የሚያማምሩ ናቸው። እዚህ ጋር ጀበና ሴራሚኮች አሉ። 1500 ብር። እዚህ ጋር የምታዩት የሀበሻ ቀሚስ ካውያ ዋጋ 3500። እነዚህ የምታያቸው ጎልደን አለ፣ ሲልቨር አለ፣ በፈለጋችሁት ነው። ዋጋ 4000 ብር ነው። ይሄም የወተት በጣም የሚያምር ዋጋ 7500 ብር። እነዚህም እስከነ ሰርቪሳቸው መጠጫዎች ናቸው። ዋጋ 4500 ብር። ይሄ የምትመለከቱት ደግሞ የእጅ መታጠቢያ ዋጋ 4000 ብር። መክተፊያ ሴሪ 1000 ብር። እዚህ ጋር ደግሞ የምታዩቸው እነዚህ ኬክ መጋገሪያዎች በተለያየ ከለር ዲዛይን አለ። በልብ ቅርጽ አለ፣ በሰርክል አለ፣ በአራት ማዕዘን አለ። ፈለጋችሁት ማዘዝ ትችላላችሁ። በተጨማሪ ማንኪያዎች አሉ ከቡና ጀምሮ። እዚህ ጋር የምታያቸው እነዚህ የኬክ በመጥበሻ መገልበጫ፣ የሎሚ መጭመቂያ፣ ግማሽ ሊትር ፔርሙዞች አሉ። እዚህ ጋር ደግሞ ጆኮች አሉ 2 ሊትር ዋጋ 1500 ብር ሂሳብ። ኦሪጂናል ደግሞ የሆኑ የውሃ መጠጫዎች አሉ ዋጋ 3000 ብር። በፈለጋችሁት ማዘዝ ትችላላችሁ። በጣም የሚያማምሩ ናቸው። እንደምታያቸው በጣም ነው የሚያማምሩት። አዲስ የመጡ ናቸው። አዲስ እቃ ናቸው። በተለያየ ዲዛይን አለ። ጂሜዋት በጣም ነው የምታምረው። ኦሪጂናል ናቸው። ከነዚህ ጆኮች ጋር ማች ማድረግ ትችላላችሁ ማለት ነው። የሚቀንሱ ብርጭቆቹም አሉ። ባለ 1500 ብሩም አሉ። እዚህ ጋር የስኳር ማስቀመጫዎች፣ የቅቤ መቀነሻዎች አሉ። ከዛ በተጨማሪ ትልልቅ ጭልፋ፣ እነዚህ የምታያቸው ትልልቁ የድስት ወጥ ማውጫዎች ናቸው። እንግዲህ በተጨማሪ እዚች ጋር የምሳቃ ኮዳዎች አሉ። የልጆች ፒዛ መጋገሪያ በ40 ሳንቲም እና በ50 ሳንቲም ያለ 8500 እና 9500 ብር ማለት ነው። የፒዛ በጣም ጨምሯል። በተጨማሪ አበባዎችም አሉ። የቤት አበባዎች በጣም የሚያማምሩ ናቸው። እስከነቃቸው ነው።
ፈለጋችሁት እናንተ ማዘዝ ትችላላችሁ። ትንሽ ሱቄ ስለጠበበኝ ጥቅጥቅ አድርጌዋለሁ። ማሳየትም አልተመቸኝም ብቻዬ ስለሆንኩኝ ይሄ ይመስላል ማለት ነው። እንግዲህ ቤተሰቦቼ ስለነበረን ቆይታ ይሄንን ይመስል ነበር። እንግዲህ አሁን ሌላም ቁጥር ፖስት ማደርግላችሁ ይሆናል። እኔ ትንሽ ስለደከመኝ ወንድሜም ስላለ እያገዘኝ ስለሆነ በአሁኑ ሰዓት አዲስ ሲም አለ። የሱንም የኔንም ከታች እንትን ምጽፍላችሁ ይሆናል። እኔ እንኳን ባላነሳላችሁ እሱ አንስቶ ያስተናግዳችኋል ማለት ነው። ብዙ ጊዜ ስልክ አታነሳም እየተባለ ስለሆነ ነው። በጣም ይቅርታ ቤተሰቦቼ፣ ያው እያረጀው ስለሆነ ነው፣ ለዛ ነውና ስለነበረን ቆይታ ይሄንን ይመስል ነበር። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።